ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? ሁሉ ሰላም ነው? እኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ በአዲስ ቪዲዮ መጥቻለሁ። ኮኮናት ኬክ አብረን እንሰራለን። የኮኮናት ኬክ ማለት ነው። እስኪ ግብአቶቹን አብረን እንይ። ይሄ ጃህዝ ኬክ ነው። የኬክ ዱቄት ጃህዝ ነው ጃህዙ። ይሄ ኮኮናት ወተት፣ 4 እንቁላል፣ ዘይት፣ 1/2 ዘይት እና ኮኮናት እንትኑ ማለት ነው። ምንድነው? ኮኮናት ፍሬሹና ኮኮናት ወተቱ ማለት ነው። 4 እንቁላል፣ ጨው አዘጋጅተናል። እስኪ ቀጣይ ግብአቱን አብረን እንስራ። እንቁላላችንን እንዲህ ማሽን ውስጥ እንጨምራለን። 4 እንቁላል ያዘጋጀነውን ማለት ነው። ቤኪንግ ፓውደር በኪዳኑ 2 ቫኒላ በኪዳኑ 2 እንጨምራለን። አሁን እንደዚህ ፈተናል። ዘይታችንን እንጨምራለን። ያዘጋጀነውን የኬክ ጃህዙን የተዘጋጀ እንጨምርበታለን። ትንሽዬ ጨው፣ ኮኮናት ያዘጋጀነውን ጨምራለን። 1 በሻይ ማንኪያ ቤኪንግ ፓውደር እናደርጋለን። ግማሽ በሻይ ማንኪያ ቤኪንግ ሶዳ እናደርጋለን። በነገራችን ላይ የኬኩ ዱቄት ሁሉ ነገር ያለው ነው፣ ግን ሌላ ነገሮች እየጨመርንበት ስለሆነ ለዛ እንዲነፋልን ነው የምንጨምረው ማለት ነው። ቤኪንግ ፓውደር እንጨምራለን። 1 ኮኮናት ሀሊብ ያዘጋጀነውን እንጨምርበታለን ማለት ነው። ወተቱን ሲኒያችንን በዙብዳ ቀብተናል። ከዛ ያዘጋጀነውን እንገለብጥበታለን። ዳቦ ቤታችንን ቀድመን የለኮስ ነው። ኮኮናት ፍሬሹን እንደዚህ ከላይ እንነሰንስበታለን ማለት ነው በስሱ። ከዛ ዳቦ ቤት እናስገባለን። እሺ አሁን ደግሞ ለኬካችን ማለት ነው 1 ኮኮናት ወተትና ማለት ነው። ይሄኛው 1 ኮኮናት ወተትና ኖርማል ወተት 1 ኩባያ የሚሆን እንቀላቅለውና እናፈላለን። 1 ማንኪያ ሀሊብ ሙከሰፍ ጨመርንበት። ከዛ እናቀላቅልና እናፈለዋለን። ይኸውላችሁ ኬካችን 30 ደቂቃ እንደዚህ በስሏል። ከረሩ ራሱ ወላሂ እንዴት እንደሚያምር ማለት ነው። ከዛ በሳ እናደርገዋለን ያፈላነውን ወተት እንድንጨምር ማለት ነው። ወላሂ በጣም ነው የሚያምረው ከረሩ ራሱ። ሽታው በደንብ የኮኮናት ሽታ አለው። ከዛ ወተቱን እንደዚህ እንጨምርበታለን። ይኸውላችሁ ወተት 1 ኮኮናትና 1 ካርቶን ኮኮናትና ወተት ፍሬሽ ወተት ነው ለብ አድርገን የጨመርንበት። ይኸውላችሁ ይኸው ጥጥት እያደረገው ነው ከአንዳንድ ማለት ነው። ከዛ ኮኮናት ፓውደር ደግሞ ሞቅ አድርገን ይኸውላችሁ ኮኮናቱን ፍሬሽ ትንሽ አመስ አርጌ ከላይ ጨመርኩበት። ማሻአላህ ይኸው የተጨመረው ወተት እንዳለ ጠጥቶታል። ሌላ ወተት ያስፈልገዋል። ከላይ ትንሽ መኖር አለበት። ግን እንደዚህም ደረቅ ሲል ከፈለጋችሁ እንደዚህም ችግር የለም። አለበለዚያ ግን ረጠብ ይበልልን ካላችሁ ትንሽ ወተት ድጋሜ መጨመር ትችላላችሁ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉ። አበረታቱኝ። እንደዚህ ምርጥ ኬኮች፣ ምግቦች አመጣለሁኝ። እናንተም ደግሞ ሼር በማድረግ ላይክ በማድረግ ኮሜንት በመስጠት ተባበሩኝ። ይሁላችሁ ኬካችን እንደዚህ ጃህዝ ሆኗል።
ተቆራርጧል። ወተት እናንተ ከፈለጋችሁ ነው ድጋሚ የሚጨምሩት፣ ካልፈለጋችሁ ግን እንደዚያው ማድረግ ትችላላችሁ። አሁን ፍሪጅ ውስጥ ይገባና በደንብ መቀዝቀዝ አለበት ማለት ነው። እንዲህ የሚያምር የኮኮናት ኬክ ሰርተናል። ትወዱታላችሁ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉ። አበረታቱኝ።